ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ እንደ ኢትዮጵያ አቆጣጠር መጋቢት 13 ቀን 2018 ስድስተኛው የአብይ ጾም ሳምንት ገብርኄር ወይም ታማኝ ባሪያ በመባል ይታወቃል። ይህ ሳምንት እግዚአብሔር ለሰው ልጆች የሰጠውን ጸጋና መክሊት በታማኝነት ስለመጠቀም የሚታሰብበት ሳምንት ነው። ጥቅሱ የሚገኘውም በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ባለው ክፍል ውስጥ ነው። ጥቅሱም እንዲህ ይላል፣ ጌታውም መልካም አንተ በጎ ታማኝ ባሪያ፣ በትንሹ ታምነሃል፣ ለብዙ ሾምሃለሁ፣ ወደ ጌታ ደስታም ግባ አለው ይላል። እንግዲህ የታሪኩ ማጠቃለያ ወይም የመክሊቱ ምሳሌ እንደን ይመስላል። ታሪኩ አንድ ወደ ሌላ ሀገር የሚሄድ ባለጸጋ ለሶስት አገልጋዮቹ ለእያንዳንዳቸው እንደየአቅማቸው መክሊት ወይም ሀብት ሰጥቷቸው ሄደ ይለናል። የመጀመሪያው አገልጋይ 5 መክሊት ተሰጠው። ይህም አገልጋይ የተሰጠውን መክሊት ወጥቶ ወርዶ ነግዶ አትርፎ ሌላ 5 አትርፎ 10 አድርጎ ጠበቀ። ሁለተኛው አገልጋይም 2 መክሊት ተሰጠው። እርሱም እንዲሁ ነግዶ ወጥቶ ወርዶ 2 አትርፎ 4 አድርጎ ተገኘ። ሦስተኛው አገልጋይ 1 መክሊት ተሰጠው። ነገር ግን ይህ አገልጋይ ጌታውን ጨካኝ አድርጎ ስለፈራው የተሰጠውን መክሊት መሬት ቆፍሮ ቀበረው፣ አልነገደበትም፣ አላተረፈበትም። ጌታውን በተመለሰ ጊዜ እያንዳንዳቸውን ያተረፉትን ጠየቃቸው። 5 የሰጠውህን ምን አደረግክ ብሎ ጠየቀው። ባሪያውም ጌታ ሆይ 5 ሰጠኸኝ፣ እኔ ደግሞ 5 አትርፌ ይኸው 10 አድርጌ ያለሁ ብሎ መለሰ። 2 መክሊት የተቀበለውም ምን አደረግከው ብሎ በሚጠይቀው ሰዓት ጌታ ሆይ 2 ሰጠኸኝ፣ ይኸው 2 ጨምሬ 4 አድርጌአለሁ ብሎ መለሰለት። ጌታውም እናንተ በጎ ታማኝ ባሪያዎቼ፣ በትንሹ ታምናችኋልና በብዙ ሾማችኋለሁ ብሎ አመሰገናቸው። አንዱን መክሊት የተቀበለው ግን አንተ ክፉና ኬተኛ ባሪያ በማለት የተሰጠውን መክሊት አስቀማው። ላለው ይሰጠዋልና ይበዛለትማል፣ ከሌለው ግን ያለው እንኳን ይወሰድበታል በሚል መርህ አገልጋዩ ተቀጣ። እንግዲህ የገብርኄር ሳምንት ትምህርት፣ ይህ ሳምንት ያንዳንዳችን የተሰጠንን የተለያየ ጸጋ፣ እውቀት፣ ገንዘብ፣ ጊዜ ወይም ጉልበት ለበጎ ነገርና ለሌሎች አገልግሎት እንድንጠቀምበት ያስገነዝበናል። ታማኝነት የሚለካው በተሰጠን ሀብት መጠን ሳይሆን ባለን ነገር ላይ የምናሳየው ትጋትና ቅንነት ነው።
የገብርኄር ሳምንት ትምህርት። ይህ ሳምንት የአንዳንዳችን የተሰጠንን የተለያየ ጸጋ፣ እውቀት፣ ገንዘብ፣ ጊዜ ወይም ጉልበት ለበጎ ነገርና ለሌሎች አገልግሎት እንድንጠቀምበት ያስገነዝበናል። ታማኝነት የሚለካው በተሰጠን ሀብት መጠን ሳይሆን ባለን ነገር ላይ የምናሳየው ትጋትና ቅንነት ነው። ስለዚህ ሳምንት ያለን ትረካ ይህንን ይመስላል። እናመሰግናለን። መልካም ዕለተ ሰንበት